የማይሆን ቦታ ላይ ልክ አይደለም። ልክ ያልሆንክበት ቦታ ደግሞ ልክ አይደለም። ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብርሽ ሁኚ ታከሺው እንዲህ ነው እንዳ ነው ሁሌ ማባቢያ መሰጣት? አንተ ለራስህ ቆፍጠን ብለህ እንትን አትልም? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ የጠበቅኩት ሌላ የመጣሁትን በኋላ ላይ የጠበቅኩት ሌላ የመጣሁትን በኋላ ላይ እኮ ነው የምልሽ። አንቺ አስመሳይ ቄጣም ሴትዮ ቄጥ ወድል ፈሳያድን አለ ያገሬ ሰው እንደው ዝም ብለሽ እንደው ከዚችም ከዛችም ማታኮብ ነው የሰው ልጅ እንደ ትልቅነቱና ሲከበር እንጂ ማለት ነው። ፀጉርሽን እብድብድ ያጫውትሻል ዶላር ያሰከረች ሴትዮ ማለት ነው። ሲቀጥል ደግሞ እንግዲህ ሩታና አብርሽ እንግዲህ አዲስ ነገር ወስነው እንግዲህ ቤታቸውን እርገባ አድርገው ሰው እንዳመረረባቸው አውቆ አንቺ ከወዲያ ከወዲህ ቂጥሽን ገመስገመስ እያደረግሽ ብከጅም ባልና ሚስቶቹ ውሳኔያቸውን ወስነው ወደ እንስን ይቅርታ ለማለት ናቸው። አንቺ ደግሞ መሀል ሀገር ውሃ በላይ ብለሽ መቅረትሽ ነው። ገንዘብን መብላትሽም ይቀርብሻል። መደወሉም ገንዘብ እየሞሉ ፍራንክ እየሞሉ ይቀራል ማለት ነው። ቅጥ ወድል ፈሳ ያድናል ያገሬ ሰው የቆሸሽ ቦርኮ ሴትዬ ማለት ነው። ትንቧለል እኔ በጣም ነው የምታስጠላኝ እውነት በጣም ውሸቷ መከራ። በቃ ቆፍጠን በል ምናምን ይሄ ቦርኮ የሰው ቦርኮ አተላ የሰው አተላ የተንገበገብሽ ለገንዘብ ብለሽ የወለደ ሰው እንዴት ይጣላል? የወለደ ሰው እንዴት ይለያያል? ልጃችሁን አንድ ላይ ያሳድጉ ብትይ እንደ ኤፍሬም አያምርብሽም ነበር እንዴ? የቆሸሽ ዝቅ ያልሽ ዝቃጭ ነሽ እንጂ እየማል ለገዛትሽ ወንድሜ ነው ብለሽ አንቺ ወንድምና ወንድም እህትና ወንድሞች ልታጋቢ ነው የፈለግሽው። የገዛትሽን አንስተሽ ለአብርሽ ልሰጭው አብርሽ ወንድሜ ነው ብለሻል። ሄርሜላም እህቴ ናት ብለሻል። አሳልፈሽ ወንድምና እህቶችን እንደ የምታገባብኝ እንደው ምን አይነት ሰው ነሽ ግን? እንደው ምን አይነት ሾጥ ያደረገች ሴትዮ ነሽ? የታመንሽ ተመልከተው። የተንገበገብሽ አተላ እንቅራሮት የሰው ቅራሮታ አንቺ ብሎ ሰው እኔ በጣም ነው የምታስጠላሽ። በማይመለከታት ቦታ ተጠለጃለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከእነሱ ጋር ድረሽ ምን ያስብልሃል? እዚህ ጋር ከሄርሜ ጋር ህይወት ጀምረሃል አይደለ? ህይወት እስከጀመርክ ድረስ እሷን ይዛ ለሚጠሩ ነገር ኢግኖር እያደረግ ለምን ህይወት የተንገላቢጦ ተኋላ የመጣ አይኔን እያወጣ ይኸው አላስቀምጣለ አላስበላ አላስጠጣ ወይ ያልፍለት እንቅራሮት ይኸው ያጫውተዋል ነው እኮ የምልሽ። አንቺ ቦርኮ ሴትዮ ማለት ነው። አርፈሽ ብትቀመጭ በርቢሏ ይሻልሻል ነው የምልሽ። ከዚህ በላይ አንቺን ድምፅ ማዳመጥም እኔ በጣም ነው ያስጠላሽኝ። ሀቂቀተን ምን አይነት ስትራቴጂ እንደምታካሄጂ ምን አይነት ኬዝ እንደምታካሄጂ ህዝብን የማይበጅ አይቶቻችን እንዲጠሉን የባሎቻችን ወንድሞች እህቶች እንዲጠሉን ነው እያካሄድሽ። ምን አይነት ቪዲዮ አስተላልፈሽ ለህዝቡ እንደምትበይ ምን አይነት ቪዲዮ አስተላልፈሽ ለህዝብ የሚያስተምር ቪዲዮ እንደምታስተላልፊ አናውቅም። እህትሽን ታናሽ እህትሽን ትንሽቱን እህትሽን ለአብረሽ ተጋቡ ተጣበቁ ግዴታ አብራችሁ ተኙ እኮ ጥሩ አይደለም እኮ እንዴት እህትሽን አንቺ አሳልፈሽ ለአብረሽ አንቺ ወንድሙ ነኝ እህቴና ብሎ ነው ያመጣሽ አይደለም? የእናቱ እህት ነሽ እናውቃለን። ማንን እንደምታጃጅሉ አናውቅም። ጉራጌ በዚህ መልኩ አይደለም የምናውቀው። ሰርተው ሲበሉ ነው። እናንተ ጉታጀሮች የተበላችሁ የተነካችሁ የቆሸሻችሁ ሰዎች እንደው የትንቢ በጣም ነው የምትንቃችሁ። በነገራችን ላይ ባይዘው ግን ከእንደዚህ አይነት ቤተሰብ ነው እንደ የወጣችሁ የትንቢ እስከምል ድረስ። የትንቢ አንዳንድ ጊዜ ከማያገባ ጥልቅ ስለምትል እያስጠላች ነው እንጂ አንዳንድ ጊዜ ቆራጥ ሴትና ጀግና ሴት ቤተሰቦቿ እንዳይረክሱ እንዳይሰደቡ የሚሆኑበትን ቪዲዮ ነው የሚሰሩት። እና ከእነሱ አንዳንድ ጊዜ በተማሩስ ሆዳደር ማለት ነው። ጂብ የጂብ ራት ተርመጠመጫለሽ። ተምረሽ ነው ከዛኛው ወግነሽ ልትልሽ ልበይ እንደው ቀላ የሆናችሁ ስራችሁ ይሄ ስለሆነ ማለት ነው። ተይ እንጂ እኛም ማውቀናል። ጉድጓድ ምሰናል እኮ ነው ነገር። ማንን ነው የምታጅው እባክሽ? ኬዝ መሆኑን ስራ መሆኑን ገበያ መሆኑን ፌክ መሆኑን እኮ ታወቀ። ሄርሜላ የራሷ የሆነ ቤተሰብ የሆነ የራሷ የሆነ ትዳር የራሷ የሆነ ደግሞ ቤት ያላት ሰው ናት እኮ እና ቃለን እኮ ሄርሜላ ስትመጣ ግንባር ቀደም እኔ ነኝ የደወልኩላት ማንም አይደለም። ከኔ ጋር የምትከራከሩ ሰዎች የሆነ ነገር ሊወጣባችሁ ፈልጋችኋል። ባይዘው ወደ እንሶችም ሆናችሁ ፋሚሊዎችም ሆናችሁ ማለት ነው። አንቺ ማን ስለሆንሽ ነው? አልነበረም እኮ ሰው የዛ ጊዜ ሄርሜላ ስትመጣ አልነበረም። ሰው እኮ የለም። ሄርሜላ ስትመጣ ብቻዋን ነበረች እኮ የመጣችው። ጓደኛ ነኝ ብላ መጣች። ከዛም በኋላ ደግሞ ወደ ፍቅር ተመለሰ ተባለ። ወደ ፍቅር ተቀላቀለ። ፍቅር ያዘኝ ምናምን አለኝ። የገዛ ወንድሟን ተሳሳሙ ማለት ነው። መሳሳሙ በእናንተ ችግር ያለው አይመስለኝም። ምናልባት ያክስቱ ስለሆነች ከንፈርና ከንፈር ግን አንድም ቀን ተያይዘው አያውቅም። ሩታና አብርሽ ግን ትክክለኛ ባልና ሚስትም ስለሆኑ ስለተጋቡም ስለወለዱ አንድ ላይ ቤቱም ውስጥ ስላሉ ግን እነሱ የሚያስጠላው ስራቸው ተዉ።
ወደስ እንዳታጩ ተስተካክላችሁ ነው እንጂ የሚባለው። አንቺ ከዚህ መሀል ገብተሽ አስመሳይ ቀጣፊ፣ የውሸተኛ ተባባሪ፣ የወንድምሽ ተባባሪ አክስት ነሽ። እንደ ትልቅነትሽ መከበር ነው። የሰው ልጅ የሚከበረው በአፉ በከንፈሩ ነው። እናንተ የሰራችሁ ሁሉ እኮ እውነት አይደለም። የውሸት ቋት ናችሁ እናንተ። የውሸት ቋት፣ የውሸት ቋጠሮ። ማንን እንደምታጃጅሉ እራሳችሁን እያጃጃላችሁ ይሁን እናንተም ፍራንክ እያደረጋችሁ ይሁን ማንንም አታጃጅሉ። ኔበር 10 ሰው ይዞ ማጨብጨብ እኮ ማንም አያቅተውም እኮ። ከህዝብ ደግሞ እናንተ አትበልጡ። ከህዝብ አትበልጡም። እያየሹ ነው። ግማሽ ምን ይዞ ጫኔን እያየሹ ነው ሲወድቅ፣ ሁሉም እጁን ስብስብ አድርጎ ማለት ነው። አንቺ ለሩታ ወደንሶች፣ አንቺ ሰው ብኮኔ ኑሮ ለስኬት ፋሚሊዎች አንቺ ምስጋናሽን ታቀርቢ ነበር። ግን ሌባ ስለሆንሽ አንቺም አዲስ መብላት ስለፈለግሽ እየተርመጠመጥሽ መጣሽ። አብረሽ ተገና አድርገሽ የውሸተኛ ተባባሪ ሆነሽ ጠንብ ቆሻሻ ቦርኮ ሴተኛ ዳሪ። ማንም አይፈራሽም። ጭቃ ምን አባሽ ታመጫለሽ አንቺ ቆሻሻ። የቆሸሸ ስርዓት አብረሽ ተባብረሽ የምታስተላልፊ እንደ ትልቅነትሽ ተከብረሽ ሲደወልልሽ እግዚአብሔር ይመስገን ታውቂዋለሽ። የፈጠረሽን ፈጣሪሽን ታውቂዋለሽ። ፈጣሪሽን ብታውቂ ኑሮ እኮ በዚህ ልክ ተዘርግተሽ እንደዚህ እኔ አልፋታሽም። የመጨረሻ ዝርኮት። እስኪ አሁን አንድ ላይ ሲመጡ ምን መልስ እንደምትሰጫቸው እናያለን። እስኪ ማንን እንደምታጃጂ ማንን እንደምትሸውጂ አውቀዋል እኮ። የሄርሜላዎቹም እኮ አውቀዋል እኮ። ዝም ብለው ያው ያላዋቂነት በሬ የወለደ ስለሆነባችሁ ነው እንጂ አውቀዋል እኮ። ድራማ መሆኑን እኮ አውቀዋል እኮ። አብርሽ ሄርሜላን እንደማያገባት የገዛ ክስቱ የገዛ ዘመዱ ስለሆነች ማን አመት ሙሉ እየተጨቃጨቀ አብሮ እየተከተለ አብሮ የሚሰራው ዩቱብና ዩቱብ ብቻ ነው የሚያገናኛቸው እነዚህ ሰዎች። ስለዚህ ኮድቃሽን ብይ እግር ትበያታለሽ። አንቺ ቆሻ ሴተኛ ዳር ሴተኛ ብታርፊ ይሻልሻል። ከምትሰደቢ አርፈሽ ተቀምጠሽ ብትሰሪ ይሻልሻል። አንቺ ዝርኮት አፈራባሽ ቃሚ ማለት ነው። የትልቅ ጅል ማለት ነው። ቆሻሽ አስመሳይ ቀጣፊ ሌባ። ፍቅር ያበቃ ነገር ዘቆቆ አበቃ ያለበቃ ምን አገባሽ? ፍቅር እኮ ጀግንነትን አሳይታለች። ፍቅር ስትመጣ አንቺም አልነበርሽም፣ ሩታ ስትመጣም አልነበርሽም። ሩታን ተገናርግሽ ስትበይ የነበርሽው ሌባ ሩታን። ሁላችሁንም እንድትመጡ ያደረገቻችሁ ደብም ሲመጣ ሩታን አስቀምጣችሁ ነው ስትፈምሱ ስትበሉ የነበራችሁ።